ስለማልቀር ትንሣኤ ስላለኝ በሰማይ ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃ ወዳጅ ዘመዶቼ አራተኛውንም ማምጣት ደስ አለሽ? የዚህና የዚህ አባት አንድ ነው። የአራቱም አንድ ነው። ወዳጅ ዘመዶቼ አንሰቱ ብላል ተጋጥቆ ደስ ይላሉ። ደስ ይላሉ ወይ? ደስ ይላሉ። ስም አውጪላቸው። ስም አውጪላቸው። ቆይ እንግዲህ ገና ነው። እኔ ማውጣት አላውቅም። እናት ነኝ የምታውቀው። እናታቸው የት ሄደች? የት ሄደች እናታቸው? ወይ ሞቼ ስለማልቀር ትንሣኤ ስላለኝ በሰማይ ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃ ወዳጅ ዘመዶቼ አታልቅሱ በቃ ሞቼ ስለማልቀር ትንሣኤ ስላለኝ በሰማይ ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃ ወዳጅ ዘመዶቼ አታልቅሱ በቃ አገኛለሁና ገና አዲሱ ኑሮ አምላክን አስቡት ይብቃችሁ ሮሮ አምላክን አስቡት ይብቃችሁ ሮሮ ይልቅ ጸልዩላት ለነፍሴ እረፍት በቀኝ እንዲያቆማት የጻድቃን አባት በቀኝ እንዲያቆማት የጻድቃን አባት ሞቼ ስለማልቀር ትንሣኤ ስላለኝ
በሰማይ ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ። ወዳጅ ዘመዶቼ አታልቅሱ በቃኝ። ዓለም ኪራይ ቤት ናት፣ ዘላቂ አይደለችም። ለሥጋ ነው እንጂ ለነፍስ አትመችም። ለሥጋ ነው እንጂ ለነፍስ አትመችም። ግን በእርሷ ስንኖር ትእዛዙን ከፈጸም ለተዘጋጀው ቤት ወራሾች እኛው ነን። ለተዘጋጀው ቤት ወራሾች እኛው ነን። ሞቼ ስለማልቀር ትንሣኤ ስላለ በሰማይ ቤታችን ስለምንገናኝ አታልቅሱ በቃኝ። አገኛለሁና ገና አዲሱ ኑሮ አምላክን አስቡት ይብቃችሁ ሮሮ። አምላክን አስቡት ይብቃችሁ ሮሮ። ይልቅ ጸልዩላት ለነፍሴ እረፍት በቀኝ እንዲያቆማት የጻድቃን አባት በቀኝ እንዲያቆማት የጻድቃን አባት ሞቼ ስለማልቀር ትንሣኤ ስላለኝ በሰማይ ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ። ወዳጅ ዘመዶቼ አታልቅሱ በቃኝ። ዓለም ኪራይ ቤት ናት፣ ዘላቂ አይደለችም። አውቶቡስን አየሽው? ይቀረናል ይቀረናል። ሩቅ ነው ራቀ። አይ ገና እየሄድን ነው። ሩቅ ነው ወይ? ሩቅ ነው። ራቀሽ? ደርሰናል። እሺ ትንሽ ነው የሚቀረው። አውቶቡሱን አየሽው? መኪናው
እንዴት ጉሩም ሆነ አዲስ አበባ? አታልቅሱ በቃ ወዳጅ ዘመዶቼ አታልቅሱ በቃ አይፈሩም። እዛ ላይ አንድ ቀን ትወጫለሽ አንድ ቀን አትፈልጊም? እዛ ላይ መውጣት ወጣለች። አንቺ እኔ መቼ አንድ ቀን ኧረ ይቅርብሽ። አየው ነበር። አይቀርም ለምን ሊወድቅ ይመስላል። አይወድቅም? ወይ ሞቼ ስለማልቀር ትንሣኤ ስላለኝ በሰማይ ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃ ወዳጅ ዘመዶቼ አታልቅሱ በቃ ሞቼ ወዳጅ ዘመዶቼ አታልቅሱ በቃ ፈጣሪ ክርስቶስ የሚታየውና የማይለወጠው ነውና ከሞት ነፍሴን በፊትህ ባቆመው ጊዜ ገጽ ምሕረት አትመልሰው። አለቃ መድኃኒተ ዓለም ሆይ አባት ሆይ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ የተናገረው ቃልህ ሰላም እልሃለሁ። በመስቀልህ ላይ በሰቀልከው ጊዜ እንደ አንቺ የተቃወሙ ቱርባን ለአንተ ራት ሰላም እልሃለሁ። ፈጣሪ ክርስቶስ በጊዜ ድረስ የሰራሁትን ኃጢአቴን ይቅር በለኝ። አቤቱ ቅዱስ ሥጋህን በበላው ክብር ደምህን በጠጣው በኋላ ነፍሴ ጥፋት እንዲያገኛት ክፉ ሥጋ ትጋት እጅ እጠናለሁ። ለከርስከ መድኃኔዓለም ሆይ ክብር ሎል የሚሆነው ጉሮሮህን ሰላም እልሃለሁ። መጎረግ በገደል አሳው እኮ ከማድን ሰላም እልሃለሁ። ፈጣሪ ክርስቶስ በቀራንዮ አደባባይ የተሰቀልከው ለሰው ልጅ እንደመሆኑ መጠን ስለ እናትህ ስለ ድንግል ማርያም ብለህ ይቅር በለኝ። ዓለም ኪራይ ቤት ናት፣ ዘላቂ አይደለችም። ለሥጋ ነው እንጂ ለነፍስ አትመችም። ለሥጋ ነው እንጂ
ለነፍስ አትመች ግን በእርሱ አልዓዛርን ባስነሳው ጊዜ ወይም ደግሞ ልክ ማርታ አልዓዛርን ለማስነሳት ሲመጣ የጠየቀችው ጥያቄ አንተ በዚህ ብትኖር ኖሮ ወንድማችን ምን አይልም ነበር አይሞትም ነበረ ስትለው ትንሣኤና ሕይወት እሱ እንደሆነ በእሱ የሚያምን ምን እንደሚሆን ሕያው ሆኖ እንደሚቀጥል ተናግሯል። አሁን ይህንን ጥቅስ ያነሳውበት ግን ምክንያት አለኝ። ጌታችን በመጽሐፍ ቅዱስ ላይ 3 ጊዜ ሙታንን አስነስቷል። ስንት ጊዜ? 3 ጊዜ። የመጀመሪያው አባት መጥቶ ልጄ አሁን ሞተች አለው። ከዛ በኋላ ጌታችን ሄደና እሷ አልሞተችም ተኝታ ነው እንጂ ብሎ አስነሳ። የመጀመሪያው። ሁለተኛው አንዲት መበለት ማለት ባል የሌላት ሴት ልክ በመንገድ እያለቀሰች ስትሄድ አዘነላትና ልጁን ምን በላ ተነሳ አለው። ተነሳ። ሶስተኛው ደግሞ አልዓዛርን ከ4 ቀን በኋላ ምን አለው አስነሳው። እነዚህ ጥልቅ መልእክቶች አሏቸው። 2 መልእክቶችን ግን አነሳበታለሁ። የመጀመሪያው ሰው ልክ ሲያርፍ ማልቀስ ያለብን ስንት ጊዜ ነው የሚለውን ጌታችን ያስተምረናል። የመጀመሪያው አባትየው መጥቶ ምንድን ያለው ልጄ መቼ ሞተች? አሁን ሞተች። ስለዚህ ሰው ስጋና ነፍሱ ሲለያይ ምን መባል አለበት? መለቀስ አለበት። ሁለተኛው ደግሞ በመንገድ ላይ እየሄደች አልነበር? ስለዚህ በመንገድ ላይ ስትሄድ ማለት ከቤቱ ምን ብሎ ነው ወጥቶ። ስለዚህ ከኖረበት ካደገበት ልማድም ካለበት ቤቱ ሲወጣ ምን ይላል? ይለቀሳል። ሶስተኛው ደግሞ ምን ሳለ ነው አልዓዛርን ያስነሳው? መቃብር ውስጥ ሳለ። ስለዚህ ግብአተ መሬት ሲፈጸም ምን ይላል? ይለቀሳል። ሁለተኛው መልእክቱ ግን አሁን የትምህርት ነጥብ የሆነው ሁለተኛ መልእክት አለ። ምክንያቱም ሰሞኑን የምን ሰሞኑ? የትንሣኤ ሰሞን ነው አይደል? የትንሣኤ ሰሞን እስከመሆኑ ጌታችን በኩረ ምንድን ነው? ትንሣኤ። በኩረ ትንሣኤ ስንለው እሱ ቀድሞ ተነሳ። ከዛ እኛ ምን እንላለን? ብንሞት እንኳን ምን እንላለን? እንነሳለን። ከዛ ስንነሳም ደግሞ በእሱ ያመንን ከሆነ ምግባርን ፈጽመን ከሆነ ምን እንላለን? በእሱ ሕያው ሆነን እንነሳለን። ከእሱም ጋር ምን እንላለን? ዘላለም እንኖራለን። ስለዚህ ትንሣኤ ወሳኝ ነጥብ ነው ማለት ነው። ስለዚህ እነዚህ 3 ሰዎች ግን የሚያስረዱን አንድ ነገር አለ። የመጀመሪያው አባት ለምኑ የለመነው? ለልጁ። ሁለተኛው ደግሞ እናት ለልጇ ምን ስትል ስታለቅስ። ሶስተኛው ደግሞ እህቶች ለምናቸው? ለወንድማቸው ሲለምኑ ነው። የመጀመሪያው መልእክት ምንድነው? በትንሣኤ ዘጉባኤ ጊዜ መንግስተ ሰማያት ውስጥ
ለመኖር አባት ከምኑ ጋር ከልጁ ጋር፣ እናት ከምኗ ጋር ከልጇ ጋር፣ እህቶች እህትና ወንድም እህቶች ከምናቸው ጋር ወንድሞችም ከምናቸው ጋር ይገናኛሉ ሲለን በምድር የነበረ ህይወታችን በምን ይቀጥላል ማለት በሰማይ እንጂ። አንዳንድ ሰዎች በሰማይ መተዋወቅ የለም ይላሉ። በሰማይ መተዋወቅ የለም ለሚለው አለ። ምንድነው? ሉቃስ ወንጌል ምዕራፍ 16 ላይ አልዓዛር ቤቱ ስር ተቀምጦ የነበረው አልዓዛርን ታስተውሱታላችሁ። በድህነት ተቀምጦ የነበረው አልዓዛር ተቀምጦ ሳለ ጥሎት ይሄድ ነበር ነዌ፣ ወይም ደግሞ ስሙ አልተጠቀሰም በመጽሐፍ ቅዱስ ግን በትርጓሜ ምን ይባላል? ነዌ ይሉታል አባቶቻችን። እሱ ተቀምጦ ነበረ፣ ልክ ያልፈው ነበረ። በመጨረሻ በሞተ ሰዓት አልዓዛር ነዌ ሲኦል ሆኖ በአብርሃም እቅፍ ማንን ያዋል? አልዓዛርን ያዋል። ማንን? ስለዚህ አንድ ጥያቄ ይጠይቃል። ውሃ ጠብታ ውሃ እንኳን ለጉሮሮ ማራሻ ምን እንዲለው እንዲሰጠው ይጠይቋል አብርሃምን። አብርሃም በእኔና በእናንተ መካከል ትልቅ ምን አለ? ገደል አለ። እንግዲያውስ ምን ልበል? ልውረድና ለወንድሞቼ እንደዚህ አይነት ስቃይ እንዳለ ምን ልበላቸው? ላስተምራቸው ሲል ለእነሱስ ሙሴና ነቢያቱ ምን ይላሉ? ስለዚህ በሰማይ ምን አለ ማለት ትውቃለ። ኑሯችን በዚህ ጀምሮ በምን የሚቀጥል ነው? በሰማይ የሚቀጥል ነው። ስለዚህ ትንሣኤ ላይ ይህም ጭምር ምን ይላል? ይሰበካል። ደግሞ በሱ የሚያምን ቢኖር ምን ይላል? ምን ይሆናል? ሕያው ይሆናል። ሞቼ ስለማልቀር ትንሣኤ ስላለኝ በሰማይ ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃ ወዳጅ ዘመዶቼ አታልቅሱ። ጸበለ ማርያምን ምክንያት አድርገው አገናኝተውናል። እኛ ባለም ሳይሆን እሱ በፈቀደውና ነፍሳቸውን ከደጋጎቹ እቅፍ ይለምርልን። አብርሃም ወደ አባቶቹ እቅፍ ምን አለ? ተሰበስበው ይላልና ከዛ ሊጀምርልን አምላካችን ይርዳል። እሺ እንዘምር፣ በጋራ እንዘምር። ከኔ የሆነ ማለት ነው። መዝሙሩ ለመዘመር በአብ ወወልድ ወመንፈስ ቅዱስ ስም አንድ አምላክ እናምናለን። በጌታችን አማላጅነት በመላእክት በታላቅ ሰው ተፈራራይነት እናምናለን። እግዚአብሔር